ሰዎች የኢራን ጦርነት ቀልድ አይደለም እንደ ቀልድ አትዩት። በሶስት ሀገራት መካከል የተጀመረው በእነዚህ በአሜሪካ በእስራኤልና በኢራን መካከል የተጀመረው ጦርነት አሁን እነዚህን 13 ሀገራት የተባበሩት አረብ ኤሚሬትስ፣ ዩናይትድ ኪንግደም ወይም ደግሞ እንግሊዝ ገብታለች፣ አሁን ሳውዲ አረቢያ፣ ሌባኖን፣ ሳይፕረስ ላይ ጥቃት ተፈጽሞ ነበር፣ ባህሬን፣ ኳታር፣ ሶሪያ፣ ኦማን፣ ጆርዳን፣ ኩዌት፣ የመን ኢራቅን ጨምሮ ሌሎችንም ሀገራት አሳትፎ የሚያሰራው ነገር ደግሞ ምን መሰላችሁ? ኢራን ሳይፕረስ ውስጥ የሚገኝ የብሪቲሽ ሚሊተሪ ቤዝ ወይም ደግሞ የእንግሊዝን ሚሊተሪ ቤዝ የጦር ሰፈር እንግዲህ ጥቃት ፈጽማለች በድሮን አታክ ማለት። ያለ ማለት ደግሞ ችግሩ ምን መሰላችሁ? ሳይፕረስ የአውሮፓ ህብረት አባል ሀገር እና አናታኮን ዋን ስቴት አናታኮን ኦል ስቴትስ የሚባል ነገር አላቸው። ወይም ደግሞ የአውሮፓ አባል ሀገራት አንዱ ሀገር ላይ ጥቃት ስትፈጽሙ አንዱ ሀገር ላይ የተፈጸመው ጥቃት ሁሉም ሀገራት ላይ እንደተፈጸመው ጥቃት ነው። ያ ማለት አውሮፓ ህብረት ወይም ደግሞ አጠቃላይ ዩሮፒያን ዩኒየን ኢንጌጅ ሊያደርግ ነው ኢንቮልቭ ሊያደርግ ነው እዚህ ጦርነት ውስጥ ማለት። እንግዲህ ሰዎች አሁን ጦርነቱ እንደዚህ የተፋፋመ የተባባሰ ከመጣ በጣም ችግር ነው። ያውላችሁ የስትሬት ኦፍ ሆርሙዝ ነው ኦፊሻሊ ክሎዝድ ሆኗል አሁን ላይ ማለት ነው። ስለዚህ ከዚህ በኋላ የኑሮ ውድነቱ በዓለም አቀፍ ደረጃ ከፍ እንዲል ጠብቁት እዚሁ ስቴጅ ላይ ባለበት። ከዛ ደግሞ እነዛ ሁሉ ሀገራት ኢንቮልቭ አድርጎበት ምን ሊሆን እንደሚችል ማሰብ ነው።